ዝምታ ለዚህ ወጣት ዝምታ ማለት ሞት ነው። ለአመታት በሚሊዮኖች የሚቆጠሩ ሰዎች በስክሪናቸው እያዩት እንዲጮህ፣ እንዲዘል፣ እንደ ውሻ እንዲያንባርቅና የእብድ ድርጊቶች እንዲፈጽም ይከፍሉታል። ስሙ ዳረን ዋትኪንስ ጁኒየር ይባላል። ነገር ግን ዓለም አይሾ ስፒድ በሚለው ስሙ ታውቀዋለች። በጃፓን በሚገኝ አንድ ሆስፒታል ውስጥ ይህ የኢንተርኔት ንጉስ ሊሞት እንደሚችል ለተከታዮቹ ተናገረ። አይኑ ላይ በደረሰ ከፍተኛ የጤና ችግር በክሉስተር ሄዴክ ምክንያት ህይወቱ አደጋ ላይ ነበረች። ነገር ግን ትልቁ ጥያቄ ይህ አይደለም። ትልቁ ጥያቄ እንዴት አንድ የ19 ዓመት ወጣት የራሱን ህይወት ለኢንተርኔት መዝናኛ ሲል መስዋዕት የሚያደርግበት እብደት ላይ ደረሰ? ይህ ታሪክ ስለ ዝና ብቻ አይደለም። ይህ ታሪክ ስለ ዘመናዊ ዓለም የትኩረት ጥማት፣ ስለ አልጎሪዝም ጭካኔ እና በአንድ ወጣት ስለ ልቦና ላይ የሚደርስ ከፍተኛ ጫና ነው። ዛሬ ከጭምብሉ ጀርባ ያለውን እውነተኛውን ስፒድ እንፈልጋለን። ይህ በናቲ ኤክስ የተዘጋጀ አጭር ፊልም ነው። ታሪካችን የሚጀምረው በሲንሲናቲ ኦሃዮ ነው። ዳረን ዋትኪንስ ጁኒየር ህልም ያለው ተራ ልጅ ነበር። አባቱ ዳረን ሲኒየር በልጁ ውስጥ ያለውን ተሰጥኦ ቀድሞ ያየ ቢሆንም ትዳሩ ግን የፈረሰ፣ እሱም በኢኮኖሚ የሚቸገር አባት ነበር። ዳረን በትምህርት ቤት ውስጥ ተጫዋች ወይም አስቂኝ ተብሎ የሚታወቅ ልጅ አልነበረ። ይልቁንም ብቻውን መሆን የሚቀናው እና በትምህርቱ ላይ ትኩረት ለማድረግ የሚቸገር ታዳጊ ነበር። እናቱ ስራ በነበረችበት ወቅት የሚያደርገውን አጥቶ ኮምፒውተሩ ፊት ይቀመጥ ነበር። በ2016 አካባቢ ዩቲዩብ ላይ NBA 2K የተባለውን የቅርጫት ኳስ ቪዲዮ ጌም መጫወት ጀመረ። በወቅቱ ዳረን ዝም ብሎ ይጫወታል፣ ማንም አያየው። በቀን ለ10 ሰዓት ቀጥታ ስርጭት ቢሰራ እንኳን ተመልካቾቹ ከ5 አይበልጡም ነበር። እናቱ ትምህርትን ተማር እያለችው ትቆጣው ነበር። እሷ ለልጇ የምትመኘው የተረጋጋ ህይወት ነበር። ዳረን ግን የሚፈልገው አንድ ነገር ብቻ ነበር፣ እውቅና። ግን በ2021 አካባቢ አንድ ነገር ተቀየረ። ዳረን አንድ ትልቅ ሚስጥር አገኘ። በቪዲዮ ጌም ጨዋታ መሃል በድንገት ሲቆጣ፣ ካሜራውን ሲመታ እና በቁጣ ሲጮህ ተመልካቾቹ በሳቅ እንደሚፈርሱ እና ቪዲዮውን ለሌሎች እንደሚያጋሩ ተረዳ። ዳረን እብድ ድርጊቶችን መፈጸም ሲጀምር አልጎሪዝሙ በሺዎች የሚቆጠሩ አዳዲስ ሰዎችን ወደ እሱ እንዲመጡ አደረገ። ዳረን ዋትኪንስ ጠፋና አይሾ ስፒድ ተወለደ። እናቱ ስትሪም እያደረገ ወደ ክፍሉ ስትገባ የሚጣሉባቸው ቪዲዮዎች ራሱ ለተመልካቾቹ መዝናኛ ሆነ። እሷ ምን እየሆንክ ነው ብላ ስትጠይቀው እሱ ግን ለተመልካቾቹ ሲል ይጮህባታል። ስፒድ አሁን የኢንተርኔት ባሪያ ሆኗል። ተመልካቾቹ ሁልጊዜ ተጨማሪ ይፈልጋሉ። ትላንት የጮኸው ካላረካቸው ዛሬ ካሜራውን መስበር አለበት። ዛሬ ካሜራውን ከሰበረ ነገ ቤቱ ማቃጠል አለበት። ይህ የዲጂታል ግላዲያተር ህይወት ነው። ተመልካቾቹ ደም ይፈልጋሉ። ዳረን ደግሞ ደሙን ይሰጣቸዋል። የስፒድ ትልቁ ህልም ክርስቲያኖ ሮናልዶን ማግኘት ነበር። ይህ ለሱ ተራ ፍላጎት ሳይሆን መስዋዕትነትን የሚጠይቅ ጉዞ ነበር። ሮናልዶን ፍለጋ ወደ እንግሊዝ፣ ፖርቹጋል እና ኳታር ተጓዘ። ሮናልዶን ባላገኘው ቁጥር ተመልካቾቹ ይሳለቁበታል። ስፒድ ግን ተስፋ አልቆረጠም። በመጨረሻም ፖርቹጋል ውስጥ ሮናልዶን ሲያገኘው ያ የ19 ዓመት ወጣት በደስታ ተንበርክኮ ሲያለቅስ አየ ነው። ነገር ግን ይህ ዝና ዋጋ ነበረው። በ2023 ጃፓን ውስጥ እያለ ሰውነቱ በቃኝ አለ። ክሉስተር ሄዴክ የተባለ በሕክምናው ዓለም ወደ ራስን ማጥፋት የሚያደርስ ህመም ተብሎ የሚታወቅ ስቃይ ገጠመው። አይኑ ሊፈነዳ እስኪመስል አበጠ። ስፒድ በዚያ ሰዓት እንዲህ አለ፣ እባካችሁ ጸልዩልኝ፣ ምናልባት ይሄ የመጨረሻዬ ሊሆን ይችላል። በሚሊዮኖች የሚቆጠሩ ሰዎች ዳረን ሊሞት ነው ብለው ሰጉ። ይህ የሰውነት ስራ ማቆም ብቻ አልነበረም። ይህ የአመታት የጩኸት የጭንቀትና የአይሾ ስፒድ ጭንብል የፈጠረው ፍንዳታ ነበረ።
ስቃዩ እና ጭንቀቱ ግን በከንቱ አልቀረም። በ2022 እና በ2023 ስፒድ የዓለምን የዲጂታል መድረክ ተቆጣጠረው። ስትሪመር ኦፍ ዘ ይር የተባለውን ትልቅ የክብር ሽልማት ሲያሸንፍ ዓለም ለዚህ እብድ ወጣት እውቅናን ሰጠች። ነገር ግን ከሽልማቱ በላይ የዳረን ትልቁ ድል የባንክ አካውንቱ ነበር። ዛሬ የስፒድ ሀብት መጠን ከ15 እስከ 30 ሚሊዮን ዶላር እንደሆነ ይገመታል። በኦሃዮ ግዛት ውስጥ እጅግ ውድ የሆነ መኖሪያ ቤት ገዝቷል። መኪኖቹ፣ አልባሳቶቹ እና አኗኗሩ አሁን ከድሃው ልጅነት ተላቋል። ነገር ግን ዳረን ለዚህ ሁሉ ሀብት ትርጉም የሚሰጠው አንድ ነገር ብቻ ነው፣ ቤተሰቡ። እዚህ ጋር ነው ታሪኩ ልብ የሚነካው። መጀመሪያ ላይ ቤተሰቦቹ ዳረን የሚያደርገውን ነገር ሊረዱት አልቻሉም ነበር። ዩቲዩብ ላይ መጮህ ስራ አይደለም ይሉት ነበር። እናቱ ልጄ አይምሮን እየሳተ ነው ብላ ትሰጋ ነበር። ቤተሰቡ በእሱ ላይ እምነት አልነበራቸውም። እሱ ግን ብቻውን እየታገለ ቤተሰቡን ከድህነት ለማውጣት ቃል ገባ። ያ የማይረባ የመሰላቸው ጩኸት ዛሬ የቤተሰቡን ህይወት ቀየረው። መጀመሪያ ላይ ያልተረዱት እናቱና አባቱ ዛሬ የልጃቸው ትልቁ ደጋፊዎች ናቸው። ዳረን ለቤተሰቡ ያለውን ፍቅር በተግባር አሳይቷል። ማንም ባላመነኝ ጊዜ ለራሴም ለቤተሰቤም ስል መታገል ነበረብኝ ይላል ስፒድ። አሁን ቤተሰቡ እሱን የሚያዩት እንደ እብድ ሳይሆን እንደ ቤተሰቡ አዳኝና ኩራት ነው። ስፒድ ለቤተሰቡ የገዛው ቤትና መኪና ብቻ አይደለም፣ ያጡትን ክብርና እምነት ጭምር ነው የመለሰው። ይህ ስኬት ግን በምቾት የመጣ አይደለም። በብቸኝነት፣ በቤተሰብ ግጭት እና በከፍተኛ ስጋት ውስጥ አልፎ የመጣ የድል ውጤት ነው። ቀጣዩ መዳረሻ አፍሪካ። ስፒድ ወደ አፍሪካ ያደረገው ጉዞ የታሪኩ አዲስ ምዕራፍ ሆነ። ናይጄሪያ ውስጥ ህዝቡ መንገዱን ሲዘጋው የታየው ትዕይንት አንድን እውነት አረጋገጠ። አፍሪካውያን ስፒድን የሚወዱት ስለሚጮህ ብቻ አይደለም፣ በእሱ ውስጥ የሚታየው ያ የማይበገረው የአፍሪካዊነት ወጣትነት፣ ወላፈንና የህልም ጥማት ስለማረካቸው እንጂ። አሁን ደግሞ ትልቁ ወሬ ስፒድ ወደ ኢትዮጵያ ሊመጣ መሆኑ ነው። ኢትዮጵያውያን ተከታዮቹ ስፒድ መቼ ነው የሚመጣው እያሉ በየቀኑ ይጠይቃሉ። በቅርቡ ወደ አዲስ አበባ እንደሚመጣ የሚጠበቀው ስፒድ በኢትዮጵያ ምን ሊገጥመው ይችላል ብላችሁ ታስባላችሁ? ዳረን ዋትኪንስ ጁኒየር ወይም ስፒድ ዛሬም ይጮሃል፣ አሁንም ይዘላል። ነገር ግን የስፒድ ታሪክ የሚያስተምረን አንድ ትልቅ ቁም ነገር አለ። ዝና ማለት ሁልጊዜ ስኬት ማለት አይደለም። አንዳንድ ጊዜ ዝና ማለት በሚሊዮኖች የሚቆጠሩ ሰዎች እያዩ የምትገባበት የብቸኝነት እስር ቤት ሊሆን ይችላል። በሚቀጥለው ጊዜ በስክሪናችሁ ላይ አንድ ሰው ሲጮህ ወይም የእብድ ድርጊት ሲፈጽም ስታዩ አንድ ነገር አስታውሱ። ከስክሪኑ ጀርባ የሚመታ የሰው ልብ አለ። ያ ልብ ደግሞ ከመዝናኛ በላይ ሰላምን ይፈልጋል። ምክንያቱም በመጨረሻ ጭብጨባውም ሲቆም የሚቀረው ሰውየው ብቻ ነው። You hungry, aren't you? Oh my God. Ah! Shit. I'm sorry. You're the alpha. You're the alpha. You're the alpha. I'm sorry. Yes, you're an alpha. I'm sorry. Oh shit.